የጌታ ሰላምና ጸጋ ይብዛላችሁ በምድር ዙሪያ ላላችሁ ወንድሞቼ በጌታ ኢየሱስ ክርስቶስ አምናችሁ የዓለምን ስራና ሐሳቡን ሁሉ የካዳችሁ ሰዎች ጌታ ስሙ ለዘላለም የተባረከ ይሁን። ረለፋት ከነርገምተን ሆጂ ብየ ለፋፊ ከሮረሳ ሁንዱማ ዋከተኒ ኢየሱስ ክርስቶስ ይትከነመንተን ብሎኒ ኮንድ ከሰነከም ጅርቱ ዋቀዮፍ ገለኒ ጉዳና ተው ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዛሬ ስለ መንፈስ ቅዱስ ስራ አብረን እናያለን። መንፈስ ቅዱስ አስፈላጊ ነው ወይ አስፈልግም ለምለው ነገር ወደ እግዚአብሔር ቃል ከገባን በኋላ ካየነው በኋላ የመንፈስ ቅዱስ አስፈላጊነቱን ወይን አላስፈላጊነቱን እናያለን ማለት ነው። አፉር ቁልቁሉ ዋይ አፉር ቁልቁሉ ረቲ በርባቺሱማ አፉር ቁልቁሉ ዮካን ሞዩ አፉር ቁልቁሉ ነው ጂኒሳ ማሊዳ ከንጀዱ ወሊ ወጀን እንላላ ኢየሱስ ክርስቶስን አፍገለኒ ጉዳን ሃተው አፉር ቁልቁሉን በርባቺሳ ደሞ በርባቺሳ ሚት ጀቹ ኬኛ ዱራ ሆጂን አፉር ቁልቁሉ ማሊዳ መንፈስ ቅዱስ ያስፈልጋል ወይ አያስፈልግም ከማለታችን በፊት የመንፈስ ቅዱስ ስራ ምንድነው? የመንፈስ ቅዱስ ስራ ካወቅን በኋላ አስፈላጊነትና ወይን አላስፈላጊነቱን መወሰን እንችላለን። ክብር ለኢየሱስ ይሁን። በርባቺሱማ ሳፊ በርባቺሱ ዳቡሳ ካን ኑቲ አደባፋቹ ደንደኙ ዮካን ሞዩ ካኒ ኑቲ ላሉ ደንደኙ ዮ ኢሳ በሬዳ ስራው ምንድነው? ለምን ያስፈልጋል? ለምን ተሰጠን? ክብር ለኢየሱስ ይሁን። ማሊፍ ከነም ያፉር ቁልቁሉን ማሊፍ ከነም ለምንድነው መንፈስ ቅዱስ የተሰጠ? ስራው ምንድነው? ክብር ለኢየሱስ ይሁን። አሁን አንድ ነገር ስትሰሙ በትክክለኛ ካልሰማችሁ ለዛ ነገር ቦታ አትሰጡ። ስትሰሙ በትክክል ማትሰሙ ከሆነ ወይ ከትክክለኛው ማትሰሙ ከሆነ ለዛ ነገር ቦታ ተሰጡ። ዋንቶ ጆሙዳጌሰን መድስን ራዳጌሰን አካታይስን ይትዳጌሰን ስሪዮ ተውባቴ ዋንሰና ፈዶ ከኑ እንደንደሰ ዋንቶ ኮልዶ ለምን ኤዶጉ ዳከኑ ከንደንደው ዋንሰና ስሪቲ ዋይ ዋንሰና ዮቤከዳ ስለዛ ነገር በደንብ የምታውቀው ሆነ ለዛ ነገር ቦታ ተሰጣል። አሁን ቸርች ውስጥ በብዛት አሁን በእኛ ዘመን ያሉ ሰዎች ለመንፈስ ቅዱስ ቦታ የላቸው። ለምን? መንፈስ ቅዱስን የሰሙበት አንግል የሰሙበት ሐሳብ ወይ የተማሩበት ስለ መንፈስ ቅዱስ የተማሩበት ትምህርት ስለተበላሸ ዋይ አፉረ ቁልቁሉዳፍ አሎኒ በረከኛ ኩን በከን ከበ ሰበቢኒሳ አካታኒሳን ዋይ አፉረ ቁልቁሉ ከነቲ በረተን አካታይሰ ሽሪቲ ዋን እንታኔ ከትክክለኛው ሰዎች ስላልሰሙ ከትክክለኛው መጽሐፍ ቅዱስ ስላልሰሙ ከሰዎች አባባል ሰዎች ከጻፉት መጽሐፍ እንጂ ከመጽሐፍ ቅዱስ ስለ መንፈስ ቅዱስ ስላልተማሩ ብቻ በእኛ ዘመን ያሉ ሰዎች ለመንፈስ ቅዱስ ቦታ የላቸው። ለመንፈስ ቅዱስ ቦታ ያላቸው እንኳን መንፈስ ቅዱስ ለምን እንደሚያስፈልጉ አያውቁትም። ስለዚህ አልተጠቀሙትም። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። ሐፉር ቁልቁሉን ማሊዳፍ ከነም 8 ነጥቦች እናያለን። ለምን መንፈስ ቅዱስ ስራው ምንድነው? የመንፈስ ቅዱስ ስራ ምንድነው የምለውን 8 ነገር እናያለን። 8 ነገር ከመጽሐፍ ቅዱስ ሆጂ
hojii hafuura qulqulluu 8 qabxii 8 amma walii wajjin ni ilaalla macaafa qulqulluu keessa. Hojiiwwan hafuura qulqulluu keessa muraasa kan ta'an qabxii 8 isinii baaseen jira. Daftara keessan qabattanii irratti katabachuun isinirra jira. Yesuusidhaaf galanni guddaan haa ta'u. Maalidha hojiin hafuura qulqulluudha? የመንፈስ ቅዱስ ስራ ካወቅነው በኋላ ለመንፈስ ቅዱስ ቦታ ይኖረናል። የመንፈስ ቅዱስ ስራ ካላወቅነው ግን መንፈስ ቅዱስን ለመሞላት አንፈልግም ማለት ነው። የተለያየ ትምህርቶችን ስለ መንፈስ ቅዱስ ሰምተናል። መጽሐፍ ቅዱስ ደግሞ ምንድነው የሚለው? ከሰዎች የሰማነውና መጽሐፍ የሚለው ሌላ ሆኖ ከተገኘ የማንን እንቀበላለን? የሰዎችን ትምህርት ወይ የመጽሐፍ ቅዱስን ትምህርት? ክብር ለኢየሱስ ይሁን። መጽሐፈ ቁልቁሉ ረቲ ነሞኒ በርሲም ኒሳን በርሲሰን ዋይ አፉረ ቁልቁሉ ፋላተ ወርገመ ከነሞታ ዲስኔ ከመጽሐፈ ቁልቁሉ ፍዳና ይቹዳ። እሺ መንፈስ ቅዱስ ያስፈልጋል አያስፈልግም ለምለው ጉዳይ ከተማርን በኋላ ነው የምንለየው። ኤርገበረኔ ቦዳ አብቲ ወሰደተን ከነርገላለ ቦዳ ሂበርባጭሰሙ መርባጭሱን ሳን ኦፊ ኬኛኒ ሙርቴፈና ይቹ። እሺ እንገባለ ወደ መጽሐፍ ቅዱስ ዮሐንስ 14 ነው። ጌታ ኢየሱስ ክርስቶስ ነው የተናገረው። ይሄንን ቃል ጌታ ኢየሱስ ነው የተናገረው። ደቀ መዛሙርቶቹም አይደለም ሐዋርያቶችም አይደሉም የተናገሩ። የጌታ ሐዋርያቶች አይደለም የተናገሩ። እነ ጴጥሮስ አይደለም የተናገሩ። እነ ጳውሎስ አይደለም የተናገሩ። ጌታ ራሱ ነው የተናገረው። ክብር ለኢየሱስ ይሁን። አንዳንድ ሰዎች የሐዋርያቶችን ትምህርት ስለማይቀበሉ ማለት ሐዋርያቶች ሲባል የጌታ ኢየሱስ ክርስቶስ ተከታይ የሆኑ 12ቱን ማለት ነው እንጂ አሁን በእኛ ዘመን ሐዋርያት የተባሉ አይደለም። ጌታ ስሙ ለዘላለም የተባረከ ይሁን። እሺ መንፈስ ቅዱስ ስራው ምንድነው? ሆጂን አፍረ ቁልቁሉ ማሊዳ ሆጂን አፍረ ቁልቁሉ ማሊዳ ተቆፋ አንደኛ ስለኛ የሚናገር ተቆፋ ከኑፍ ዱበቱ ስለኛ የሚናገር መንፈስ ቅዱስ ስራው ለኛ መናገር ነው። ስለኛ የሚናገር ኑፍ ከን ዱበቱ ነው። መጽሐፍ ንቁልቁሉ ነው ጂኒሳኒ ተቆ ኑፍ ዱበቹ አፋችን ማለት ነው። አፋን ከኛ አይቹ ኢየሱስ ይዳፍ ገለኒ ጉዳይ ነው። ስለኛ የሚናገር ማለት እንዴት? ዮሐንስ 14 ከ15 አንስቻ ነባለው በኦሮምኛ ነባለው አፋን ኦሮሞትን እንድብሳ ኢየሱስ ይጥቡ በእኒ ዮሐና እስን ዮሐና ጃለተን አቦሞቶ ኮይነግዱ አኒያ አባናን ከረዳ እንሞ በረበራን እስን ብራ ሃጅራቱፍ ከንብራ ከንስኒፍ ዱበቱ ስኒፍ እንከና እንስኒፍ ዱበቱ ኩን ሀፉረ ዱጋቲ በይለፋዋን ይሰን ቤቅኔፍ ኢሳይን ቤቅኔፍ ኢሰን አርግኔፍ ኢሳይን ቤቅኔፍ ኢሰፍዳቹ እንደንደው isin garu inni isin wajjin waan jiraatuuf isin keessas waan jiraatuuf isa in beektu. ኢየሱስዳፍ ገለኒ ጉዳናቱ አሜን አሜን። ጉቱ ማሳተን ድብስ ሌላ ስለናንተ የሚናገር አብ ለናንተ ይልካል። እኔ አብን ለምናለሁ አብ ለናንተ ይልካል ብሎ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ስለናንተ የሚናገር አለ። ሀፉር ቁልቁሉን ዋይ ከኛፍ ከኑፍ ዱበት ዋይ ወረ ክርስቶስ ኢየሱስ ይያመነኒፍ ከን ዱበቱ ኢየሱስ ይዳፍ ገለኒ ጉዳይ ነው ስለኛ የሚናገር ማለት ነው። ዋይ ከኛፍ ከን ዱበት ዋይ ከኛፍ ከን ዱበት ስለኛ የሚናገር አንደኛ መንፈስ ቅዱስ ለኛ የሚናገር ጠበቃችን። ክብር ለኢየሱስ ይሁን። አሜን አሜን አሜን። ስለኛ የሚናገር በድካማችን ሆኖ
ስለኛ የሚናገር እኛ የምንጸልየው ነገር ባንዋቅ እንኳን እሱ ስለኛ ይጸልያል፣ ስለኛ ይማልዳል፣ ስለኛ ይናገራል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ለአማኞች የሚናገር የአማኞች አፍ ኢየሱስ ሲዳፍ ገለኒ ጉዳናተው አሜን አሜን ከኑፍ ዱበቱ አፋንኬኝ ኢየሱስ ሲዳፍ ገለኒ ጉዳ ስለናንተ የሚናገራል፣ ስለናንተ የሚናገር። እኛ ስለራሳችን አንናገርም። እኛ ስለራሳችን እንዲህ ማለት አንችልም። መንፈስ ቅዱስ ግን ስለኛ ይናገራል። እኔ እንዲህ ነኝ ማለት አንችልም። መንፈስ ቅዱስ ግን ስለኔ ይናገራል። ስለኛ የሚናገረው መንፈስ ቅዱስ ለዓለምም ስለኛ ይናገራል። እኛ ምን እንደሆን ምን እንደሆን ለዓለም ይናገራል። እንዲሁ ስለኛ ለእግዚአብሔር ይናገራል። ክብር ለኢየሱስ ይሁን። ስለኛ ምክንያቱም መጽሐፍ ቅዱስ ስለኛ የሚማልድ ስለምን ዋይ ከኛ ከንከደቱ ኑማለከ ከድሉም ቤን ማለከ ዱበኑም ቤን አፉሪ ቁልቁሉን ገሉ አዱ ሳቲ ሚጠጩ ሳቲ ዋይ ከኛፍ ኢንከደታ ሮሜረት ሰገሌ ዋቀዮ አክሞ ዱበቱ ትየቹ ስለኛ የሚናገር ነው እሱ። ሮሜ 8:26 ላይ የሚናገረው ማለት ነው። ሮሜ 8:6 ላይ ስለኛ መጽሐፍ ቅዱስ መንፈስ ቅዱስ ይናገራል። ክብር ለኢየሱስ ይሁን። ኑፍ ከዳታ ኑፍ ዱበታ ከኑፍ ዱበቱዳ ቀብጢ ተቆፋ ማለት እንጀረ ከኑፍ ዱበቱዳ ፍሪ ቁልቁሉ ለመፋ ከኑ ወጅን ጅራቱ ፊ ከኑ ከሰ ጅራቱዳ ማለዳ ከኑ ወጅን ጅራቱ ፊ ከኑ ከሰ ጅራቱ ኢየሱስ ክርስቶስ ነንዴማ ኮባትስን እንይሶደ ገርተኒ ነንዴማ እንጀደ ኦፊሳት የርገዴቤ ቦዳ ገሩ ኮባትስን እንይሱ ኢሲ ወጅን ከንጅራቱ ፊ ኢሲን ከሰ ከንጅራቱን ስኒ ፈርጋይ እኔ ዳሎ ካለ በኋላ ጌታ ኢየሱስ ክርስቶስ ስለናንተ የሚናገር ካለ በኋላ ቀጥሎ በእናንተ ውስጥ የሚኖር ከናንተ ጋራ የሚኖራል። በእኛ ውስጥ ይኖራል፣ ከኛ ጋራ ይኖራል መንፈስ ቅዱስ። ስለዚህ ክርስቶስ ኢየሱስ ሲሄድ ብቻችን አልተወንም። መንፈስ ቅዱስን የተላከልን ጓደኛችን ሆኖ ክብር ለኢየሱስ ይሁን። በድካማችን ስንደክም ስንበረታ ስናዝን ስንደሰት እሱ ከኛ ጋር ይሆናል። ብዙ ወዳጆች የኛን ክዶ ሊሄዱ ይችላሉ። ብዙ ዘመዶች የኛን ክዶ ሊሄዱ ይችላሉ፣ ይሄዳሉ። መንፈስ ቅዱስ ግን ጓደኛችን ዘመዳችን ሆኖ ከኛ ጋር ይኖራል። ስለዚህ እኛ ብቻችን አይደለም ማለት ነው። ከናብኑ ኮባከኛ ምትየቹዳ ሀፉር ቁልቁሉ ፍረከኛ አንቲከኛ ሪያከኛ ተኤ ኑፋና ጅራታ ኑ ከሰ ጅራታ ደደቢ ከኛ ከሰት ጀቢና ከኛ ከሰት inni karlatti hunduma nu gargaaruudhaaf nu wajjin jiraata nu keessa jiraata. Iyyesuusidhaaf galanni guddaan ta'u. Inni isiniif dubbatu kuni hafuura dhugaati. Inni waan hafuura dhugaati. Biyyi lafaa waan isa hin beekneef isa fudhachuu hin danda'u. Isin garuu jedhe inni isin wajjin waan turuuf eessa tura? Nu faana tura. isin keessas waan jiraatuuf isa hin beektu. Iyyesuusidhaaf galanni guddaan. Ani kophaatti isin inni isu gara keessan nan dhufa jedhee gooftaan Iyyesuus Kiristoos waadaa gale. ብቻችን አልተወንም ጌታ መንፈስ ቅዱስ ላከልን ስለኛ የሚናገር ቀጥሎስ ከኛ ጋር የሚኖር እና በውስጣችን የሚኖር መጽሐፍ ቅዱስ እንደዚህ ይላል እናንተ የመንፈስ ቅዱስ ማደራ ናችሁ ይላል ቆሮንቶስ 3:16 ላይ እናንተ የመንፈስ ቅዱስ ማደራ እንደሆናችሁ አታውቁንም? ኢየሱስን አፍገለኒ ጉዳይ ሀፉሪ ቁልቁሉ ነከስን ከሰ ቡፈት እዶ ቡፈት አፍሪ ቁልቁሉ አከታተል ሂምቤክተን ይሬ
ኛ የመንፈስ ቅዱስ ማደራዎች ነን። አኑይ እዶ ቡፈታ አፉረ ቁልቁሉት ፉሪ ቁልቁሉት ኑ ኬሰ ቡፈታ ኑ ኬሰ ጅራታ ኑ ፋና ጅራታ። ስለዚህ ምንድነው ያለ መንፈስ ቅዱስ ስለኛ የሚናገር አንደኛ፣ ሁለተኛ በእኛ ውስጥ የሚኖር ከኛ ጋራ የሚኖር፣ ሶስተኛ የሚያስተምረን ነው። ሰደፋ ከኑ በርሲሱ ዮሐንስ 14:26 ላይ እንደዚህ ይላል ኢኒ ስኒፍ ዱበቱ ኩን አፉሪ ቁልቁሉን ኢኒ አባን መቃኮትን ኤርጉ ገሩ ዋን ሁንዱማ ኢስኒን በርሲሳ ዋን ሁንዱማ ኢስኒን በርሲሳ። ኢየሱስ ይናፍ ገለኒ ጉዳነቱ ስለ ሁሉ ነገር የሚያስተምረን ነው። ስለ ጌታ ኢየሱስ ክርስቶስ ያስተምረናል። ጌታ ኢየሱስ ክርስቶስ ማን እንደሆነ ስለ ኢየሱስ ያስተምረናል። ዓለም ምን እንደሆነ ስለ ዓለም ያስተምረናል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ምን እንደሆነ፣ ዓለም ምን እንደሆነ፣ እግዚአብሔር አብ ምን እንደሆነ፣ እግዚአብሔር ወልድ ምን እንደሆነ፣ እግዚአብሔር መንፈስ ቅዱስ ምን እንደሆነ፣ መጽሐፍ ቅዱስ ምን እንደሆነ ስለ ሁሉ ነገር ይላል። አጋንንትና የአጋንንት ሥራ ምን እንደሆነ፣ አገልግሎትና ስለ አገልጋይ ሁሉንም ነገር፣ ዓለምንም ሰይጣንንም ሁሉንም ነገር መንፈስ ቅዱስ ያስተምራል። ምን እንደሆኑ ገልጦ ያሳያል። ዋይ ዋውንዱማ አፉሪ ቁልቁሉን ሂምበርሲሳ። ኢየሱስ ይናፍገለኒ ጉዳነቱ ዋይ ዋን ሁንዱማ አፉሪ ቁልቁሉን ኑበርሲሳ። በርሲሳ ኬኛ ሰደፋረት ከነላሉ በርሲሳ ኬኛ አፉሪ ቁልቁሉን ከናፍ ሰገሌ ዋቀዮ የሙዱበቱ ሃሌሉያ ስለ መንፈስ ቅዱስ አስተማሪነት ዮሐንስ የጻፈውን እናያለን። ክብር ለኢየሱስ ይሁን። ዮሐንስ የጻፈውን እናያለን። ሌላ አስተማሪ ያስፈልጋችሁም ብሎ ጽፏል። ይህ ማለት ምን ማለት ነው? ዮሐንስ ሌላ አስተማሪ ያስፈልጋችሁም ብሎ ነው የጻፈልን። ዮሐንስ 2:27 ላይ ነው። አንደኛ ዮሐንስ 2:27 ላይ ዲባኒ ኢስን ኢሰብራፍረተን ገሩ ኢስን ኬሰን እንጅራታ ኢኒ ዋን ኢስን በርሲሱ በነምኒ ብራ በርሲሱ ኢስን በርሲሱ ሂምበርባችሱ ሀፉርሳ ኢኒ ዲባታ ጀዳሜ ኩን ዋኤ ዋን ሁንዱማ ኢስን በርሲሳ በርሲምኒ ኢሳስ ዱጋዳ ሶምኒ ኬሰን ጅሩ ኤጋ አኩመ ኢኒ ኢስን በርሲሰት ትጅራዳ እሱ እንዳስተማራችሁ እንደዛው ኑሩ። ክብር ለኢየሱስ ይሁን። አሜን አሜን። እሱ ያስተምራል። ሌላ አስተማሪ ያስፈልጋችሁ። ሌላ ሰው አስፈልጋችሁ ማለት ይሄኛው ከ26 ጋራ የሚያያዝ ሐሳብ ነው። 26 ላይ እንደዚህ ይላል አፋን ኦሮሞ ሳትን ነንዱብሳ ደም ይጃራት ተከዘደ ከነስ ዋይ ወረ ከራረስን ካቺሶት ጅረኒፍ ጀደ ለሚያስቱ እንዲህ ጽፍላችኋለሁ። ለሚያስቱ እንዳትሳቱ መንፈስ ቅዱስ ያስተምራችኋል። ከመንፈስ ቅዱስ የምትማሩ ከሆነ እሱ ነው ስለሚያስተምራችሁ። ስለ እሱ እውነት ያስተምራል። ስለ እውነት ያስተምራል። ከሱ ስለምትማሩ እሱ ስለሚያስተምራችሁ እሱ ስለሚያስተምራችሁ የሚያስቱ ሰዎች አስፈልጋችሁ። ክብር ለኢየሱስ ይሁን። ስለሚያስቱ ሰዎች ይሄን ጽፍላችኋል። ዳቅ የሚያስቱ ሰዎች አሉ። አያሰትን ትምህርት የሚያስተምሩ ሰዎች አሉ። ከመንፈስ ቅዱስ ውጪ የሆነ ትምህርት፣ መንፈስ ቅዱስ ያላወቀው ትምህርት፣ ከራሳቸው የሆነ ከዓለም የሆነ ከሰይጣን የሆነ ከልምምዳቸው የሆነ ትምህርት አለ። ሳንራ ከንቴ ብየለፋራ ከንቴ ሰይጣንራ ከንቴ ሻከላ ሳይራ ከንቴ
barumsi isaan barsiisan namoonni tokko tokko barsiisan waan jiruuf hafuurri qulqulluun kanarraa si eegaa. Dibanni inni sin fudhattan hafuurri qulqulluuni barumsa sobaarraa sin eegaa, inni barumsa dhugaa sin barsiisa. ስለዚህ ከናፍ akka inni sin barsiisetti jiraadhaa. ስለዚህ መንፈስ ቅዱስ እንዳስተማርን የምንኖር ከሆነ የሚያስጡን ሰዎች ባሰጥ የሚያስተምሩ ሰዎች ወደኛ ከመጡ አንቀበልም ማለት ነው። ምክንያቱም መንፈስ ቅዱስ በእኛ ውስጥ ሆኖ የእውነትን መንገድ ያስተምረናል። አፉሪ ቁልቁሉን ኑኬሰታዬ ዋዬ ዋዱጋ ካራዱጋ ዋንዱ በርሲሱ ወረ ዋን ብራኑ በርሲሰን ኖ ኩኒ በሩምሰ ወንጌላ ሚቲ ጀኔ ኦፍራ ዴቢሱ ከንደንደኙ አፉሪ ቁልቁሉ ላይ የጎተምኔ እሺ አራተኛ ከኑ ያደችሱ የሚያስታውሰን የረሳነውን ነገር ሁሉ ያስታውሰናል፣ እንድናስታውስ ያደርጋል። መንፈስ ቅዱስ ከተሞላን የረሳነው ነገር እናስታውሳለን። ክብር ለኢየሱስ ይሁን። እንድናስታውስ ያደርጋል። እንዴት ዮሐንስ 14 ቁጥር 26 ላይ እንደዚህ ይላል። አፋን ኦሮሞሳን እንዱብሳ እንስንፍ ዱበቱ አፉር ቁልቁሉኒ እኒ አባን መቃኮቲን ኤርጉዋ ገሩ ዋን ሁንዱማ እስኒን በርሲሳ ዋን እስኒጥሜ ሁንዱማስ እስኒ ያደቺሳ 25 ይሁት ኢየሱስ አመካና ሁንዱማ ኦቶ እስን ብረጅሩ እስኒት ሂሜራ ኢየሱስ ዳፍ ገለኒ ጉዳናተው እስኒት ሂሜራ ገጀዴ ቦዳ ኦሶስን ብረጅሩ እስኒት ማጅራ ዋን መፉር ቁልቁሉ የሙዱ ወጀቱ ማከላቲያ ቦራ ላፋታና ማቸላፋ ዲያቦስ ዋና ፉር ቁልቁሉ የሙዱ ወጀቱ ኦሶስን ብረጅሩ እስኒት ማጅራ ማል ወጀተ ጀናኒ ገረዱ ማድረቲ ማጅራ ዋን እስኒት ሂሜ ሁንዱማ ሲን ያደቺሳ እንዳትረሱ እኔ አስተማርኩ እንዳትረሱ እንድታስታውሱ ያደርጋል። ሌላ ልምምድ አመጣ መንፈስ ቅዱስ ኢየሱስ ካስተማረ ውጪ ልምምድ አመጣ። ኢየሱስ ያስተማረውን እንድናስታውስ በዛ መንገድ እንድንሄድ ራሱን እንድንከተለው ኢየሱስን እንድንከተለው እሱን ያየን እንድንሮጥ ያደርጋል። ኢየሱስ ላፍገለኒ ጉዳናተው አሜን አሜን ሃሌሉያ። ሀፉሪ ቁልቁሉን የሙድፉ ዋይ ኢየሱስ ክርስቶስ በርሲሳ ቱሬሰን አከኑት ያደን ትእዛዞቹን፣ ምክሮቹን፣ ትምህርቶቹን ሁሉ እንድናስታውስ ያደርጋል። ዋይ በርሲሳ ሁንዱማሳ አከኑት ያደኑ አከኑት ንራንፈኒ ታሲሳ እንድናስተውል ያደርጋል፣ እንድናስበው ያደርጋል፣ እንድናስታውስ ያደርጋል፣ አስታዎች ያደርገናል። ክብር ለኢየሱስ ይሁን። አረ መንፈስ ቅዱስ ድንቅ ነው። የመንፈስ ቅዱስ ስራ ድንቅ ነው። ሆቺና ፍረቁልቁሉ ዳኩኒ ድንቅ ነው። ኢየሱስ ዳፍገለኒ ጉዳናተው ያዚ እሱ ስለሚያስተምራችሁ ስለሚያስቱ ሰዎች ብዬ እንጽፍላችኋለሁ ነው በቃ። እንዳትስቱ መንፈስ ቅዱስ ምን ያደርጋል? ያስተምራችኋል አለ። ቀጥሎስ አራተኛ ላይ እንድታስታውሱ ያደርጋል። የኢየሱስን ትምህርት እንድታስታውሱ። ሌላ ትምህርት ይዞ አልመጣም። መንፈስ ቅዱስ ሲመጣ ሌላ ትምህርት ይዞ አልመጣም። ኢየሱስ ያስተማረው እንድናስታውስ እንዳንረሳው ያደርጋል ማለት ነው። ስለዚህ እኛ ዛሬ ተነስተን ሌላ ልምምድን አንጀምርም። ከኢየሱስ ክርስቶስ የጀመረው መንገድ አለ። የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን እየተመለከትን እንድንሮጥ ያደርጋል መንፈስ ቅዱስ። እምነታችን የጀመረ ማን ነው? አንዳንድ ሰዎች ማርቲን ሉተር ነው ይሄንን እምነት የጀመረ ይላሉ። እኔ አላውቀውም። መጽሐፍ ቅዱስ እንደዛ አይልም። የእምነታችን ጀማሪና ፈጻሚ ክርስቶስ ኢየሱስ ነው። ማርቲን ሉተር ቶ የገለመንቲ ከና ነሞኒ ለኒቶ ሃሳን ነመንቲቸ ማርቲን ሉተር ይኔገሬ
Inni eegalle Maartin Luuter isa kaleessa ture soma kaleessa jiru Yesuus Kiristoos ilaalee nama deeme. Amantii keenya garuu kan jalqabee fi kan xumuru eenyudha? Yesuus Kiristoosidha. Isa jalqabee isa xumure. Barreessaan Ibroota akkasuma hin jedhe. የዕብራውያን ጻፊ እንደዚህ ነው ያለው። እምነታችን የጀመረ ኢየሱስ የፈጸመም ኢየሱስ እሱ በጀመረ መንገድ እንጂ ሌላ መንገድ አልተጀመረም። ሌላ መንገድ አልተጀመረም። መንፈስ ቅዱስ ሌላ መንገድ አልጀመረው። መንፈስ ቅዱስ ሌላ መንገድ አልሰጠንም። አፍሪ ቁልቁሉ ከራብራኑ ፊንኪኒ ኢሱማ ኢየሱስ በርሲሰን አከያደኑ ታሲስ እንድናስታውስ ያደረገ መንፈስ ቅዱስ ስራው ድንቅ ነው። ድንቅ ነው ስራው። ክብር ለኢየሱስ ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ደስ ይላል። ደስ ይላል። ደስ ስንማማር በጣም ደስ ይላል። ክብር ለኢየሱስ ይሁን። ስንተኛ ላይ ደረስኩ? አራተኛ ላይ ደረስኩት። አምስተኛ መጀመር ምንድነው? ያስተውለናል፣ እንድናስተውል ያደርጋል። እንዳንረሳው እንድናስታውስ ማን ነው? እንድናስታውስ እንድናስተውል ሳይሆን እንድናስታውስ ያደርጋል። እንድናስታውስ፣ እንዳንረሳው፣ እንድናስታውስ፣ ትዝ እንዲለን ጌታ ኢየሱስ ክርስቶስ ትምህርት ትዝ እንዲለን እንድናስታውስ ያደርጋል። አምስተኛ ማስተዋልን ይሰጣል። ማስተዋልን ይሰጣል። ከኑበቺሱዳ ሁበና ከንከን እንዴት ያስተውል እንድናስተውል እንዴት ያደርጋል? እስቲ የት ጋ የተጻፈው? እሺ ዮሐንስ 16 ከአምስት ጀምሮ ይላል። እስቲ እናያለን። ከአምስት ጀምሮ እናያለን። ዮሐንስ 16 ከአምስት ጀምሮ እናያለን። እንደዚህ ይላል። አፋን ኦሮሞ ሳን እንዱብሳ ኢየሱስ አመገሩ ገራ ኢሳን አይርጌ ነነቃ ኢሲን ኬሳ ቶኮ ኢለ ኤስለቅጣይ ጀዴ አነን ጋፈቱ ዋናኒ ከና ጀዴፊስ እሞ ገራኒ ኬሰን ባኤ ገዴራ ዱጉማ ኢስንቲማ ዮና ደም ኢስኒፍ ወያ ዮና ደሙ ዳባዴ ኢኒ ኢስኒፍ ዱበቱ ገራ ኬሰን ይንፉ አን ዮነቄ ገሩ ኢስኒፍ ነነርጋ ኢኒ የሙዱፉ ዋኤ ጭቡ ዋኤ ቀጀሉማ ዋኤ ፍርዲ በየለፋስ ኢንቦቺስ እንድናስተውል ያረጋል። አስተዋዎች እንድንሆን ያደርጋል። አራተኛ ላይ እንድናስታውስ የረሳነው ነገር እንድናስታውስ ያደርጋል። አምስተኛ ላይ ማስተዋልን ይሰጣል። ይሄ ምን ማለት ነው? እንደዚህ ይላል። ስለምን ማስተዋል እንድኖረን ስለ ኃጢአት ምን ማለት እንደሆነ ስለ ቅድስና ወይም ስለ ጽድቅ ምን እንደሆነ ሶስተኛ ስለ ፍርድ የዘላለም ፍርድ ምን እንደሆነ እንድናስተውል ያደርጋል። ክብር ለኢየሱስ ይሁን። እንድናስተውል ያደርጋል። ምን ይላል? ዋኤ ጭቡ ዋኤ ቀጀሉማ ዋኤ ጭቡ ስለ ኃጢአት ዋኤ ቀጀሉማ ስለ ጽድቅ ዋኤ ፍርድ ስለ ፍርድ ምን እንደሆነ እንድናስተውል ያደርጋል። እንድናስተውል ምን እንደሆኑ ኃጢአት ምን እንደሆነ ጽድቅ ምን እንደሆነ ፍርድ ደግሞ ምን እንደሆነ እንድናስተውል ያደርጋል። መንፈስ ቅዱስ ያለው ሰው አስተዋይ ያስተውላል። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ እንድናስተውል ያደርጋል። ክብር ለኢየሱስ ይሁን። ዘርዘር ያደርጋል። ይሄ ክፍል ስለ ኃጢአት ምን እንደሆነ በመንፈስ ቅዱስ አማካይነት ኃጢአት ምን እንደሆነ
ትረዳለህ። ከዛስ ትጸየፈዋለህ። ጽድቅ ምን እንደሆነ ትረዳለህ። ከዛስ ትቀበለዋለህ። በጽድቅ ትኖራለህ። ጻድቅ ሰው ትሆናለህ። መንፈስ ቅዱስ ይህንን ያደርጋል። ፍርድ ምን እንደሆነ ታስተውላለህ። ከዛስ ወይ ትለዋለህ። እንዳይፈረድብህ በእውነት መኖር ትጀምራለህ። በጽድቅ መኖር ትጀምራለህ። አጻትን መራቅ ትጀምራለህ። ጭቡ በቀቹ ኤገልታ ቀጀልማት ዲያታ ቀጀልማት ንጅራታ ፍርዲ አከሰት ነው ኦፌገታ ዋዬ ጭቡ ዋዬ ቀጀሉማፊ ዋዬ ፍርዲዳ ሂምበርሲሳ ይኑበቺሳ ኢየሱስ ይጣፍገለኒ ጉዳናቱ ሂኑበቺሳ ሁበና ነማፍ ከና ፍር ቁልቁሉን ሁበቶተ ነማታሲሳ ፍር ቁልቁሉን ዋዬ ጭቡ በና ቀብዳ ቦሌሰኮ ዋዬ ፍርዲ ብየለፋ ሁበና ቀብዳ ዋዬ ቀጀሉማ ሁበና ቀብዳ አፍር ቁልቁሉን ነማው በቺሳ ጃፋ ክብር ለኢየሱስ ይሁን። ገረ ዱጋው እንዱማት ኑጌስ ወደ እውነቱ ሁሉ ይመራናል መንፈስ ቅዱስ። ወደ ውሸት አይልም። በመንፈስ ቅዱስ የተሞላ ሰው ውሸትን አያስተምርም፣ እውነትን ያስተምራል። አሁን አንድ ሳምንት ውሸትን አስተምሮ አይ ዛሬ በመንፈስ ቅዱስ ተመርቼ ነው አስተማርኩት ይላል። በዛ ቀን በሳምንቱ ደግሞ ያ ትምህርት ትክክል አይደለም ብሎ ይቀይራል። ለምን? በመንፈስ ቅዱስ እኮ አልተሞላም። መንፈስ ቅዱስ አይዋሽም። ወሊን ኦፍቱን ታቱ barumsa kee yeroodhaa gara yerootti walii gadi dhooftu. Tajaajila kee yeroodhaa gara yerootti walii gadi dhooftu. Afur qulqulluudha yoo guutamte. Inni dhugaa hunduma waan barsiisuuf. Si keessa taa'ee dhugaa hunduma waan barsiisuuf. Kanaaf afurri qulqulluun gara dhugaa hundumaatti nu geessa. ኢየሱስidhaaf galanni guddaan haa ta'u. Ameen ameen. ወደ እውነቱ ሁሉ ይመራናል። ማ መንፈስ ቅዱስ ወደ እውነት ሁሉ ይመራናል። እሺ የቱ ጋር ሲነው 16 12 አንስተን ሲነው አኒ ዋዬ ከና ዋዬ አኒ ዋን ባዬ ከነስንቲ ሙሌ ቀባ አማፍ ገሩ ባችሁ እንደንደሰን hafuurri dhugaa sun yommuu dhufu garuu gara dhugaa hundumaatti isinin geessa. Amen. ኢየሱስidhaaf galanni guddaan. አሁን የምነግራችሁ ብዙ አለኝ ግን መሸከም አትችሉም። አቅም የላችሁም። እሱ ሲመጣ ግን ወደ እውነት ሁሉ ይመራችኋል። እውነትን ሁሉ ያስተምራችኋል። ሐቅምን ይሆናችኋል። ጉልበትን ይሆናችኋል። inni gara dhugaa hundumaatti isin geessee dhugaa hunduma isin barsiisa. Ammaaf garuu waan baay'ee kana isinitti muqaba garuu isinitti inni isinitti haayimu dhufee. ኢየሱስidhaaf galanni guddaan haa ta'u. ሃሌሉያ። ስለዚህ መንፈስ ቅዱስ ወደ እውነት ሁሉ የሚመራ እውነተኛ አስተማሪ ነው። እሺ እንቀጥል። ሰባተኛ ኢየሱስን የሚያከብር ኢየሱስን ገልጦ የሚያሳይ መንፈስ ቅዱስ ስራው የመንፈስ ቅዱስ ስራ ሰባተኛ ምንድነው? ኢየሱስን የሚያከብር ኢየሱስን ገልጦ የሚያሳይ ኢየሱስን ካን ኡልፍና ከኑፍ ኢየሱስን አካ ፋጂ ሞኢቻት ቶልባሴ ከሙልሱ አካ አላባ ሞኢቻት ባሴ ከሙልሱ ኢየሱስን ከሙልሱ ኢየሱስን የሚገልጥ ክብር ለኢየሱስ ይሁን። አሜን አሜን። ኢየሱስን ከሙልሱዳ ማ መንፈስ ቅዱስ ማንን ይገልጣል? መንፈስ ቅዱስ ኢየሱስን ገልጦ ያሳያል ማ እንደሆነ ኢየሱስ። ለኢየሱስ ደግሞ ክብር ይሰጣል። የቱ ጋር መጽሐፍ ቅዱስ ላይ አለ? አዎ እስቲ
afurri dhugaan sun yommuu dhufu waan dhugaa hundumaa isinitti gara dhugaa hundumaatti isinin geessa inni waan dhugaa hin dubbata malee of keessaa fuudhee hin dubbatu waan dhufuuf jiru isinitti mul'isa dubbii koo keessaa fuudhee waan isinitti mul'isuu fi inni anaaf ulfina hin kenna ክብር ለኢየሱስ ይሁን ሱለኔ ክብርን ይሰጣል anaaf ulfina kenna በቃ በመንፈስ ቅዱስ የተሞላ ሰው ለኢየሱስ ክብር ይሰጣል መንፈስ ቅዱስ ኢየሱስን ገልጾ ያሳያል በሰውዬ ውስጥ ሆኖ ኢየሱስን ገልጾ ያሳያል ኢየሱስን ያሳያል ኢየሱስን ሙልስ አፍር ቁልቁሉ ኢየሱስን ulfina kenna ኢየሱስን ulfina kenna ኢየሱስን ይሞዩ ኒሙልስ tajaajila keenya keessan ኢየሱስን ሙላቱ ዮቴ ዋን ብራቴ ሙላታ ዮቴ ስሪም tajaajilli keenya fura qulqulluudhaan hin guutamne ofii keenya keessatti mul'isna zontaan ofii keenya keessatti mul'isna taanan ofii keenyatu nutu keessaa mul'ataa jira taanan tajaajila keenya keessa nutu mul'ataa jira taanan nuti afur qulqulluudhaan hin guutamne afur qulqulluudhaan yoo guutamne garuu afur qulqulluun nu dhoksee ኢየሱስ ክርስቶስን akka inni mul'atu ni taasisa saaf ulfina kenna akka nuti kabaja fudhannu barbaadu ኢየሱስ kabaja akka fudhatu taasisa ኢየሱስናaf galanni guddaan ta'u har'a namni afur qulqulluudhaan hin guutamne tokko bakka ati nama akkasiiti ati nama akkanaati ati maaloodha ati nama waaqayyoodha ምናምን yoo gaafattiñan dasitteedha maaliif afur qulqulluudhaan hin guutamne waan ta'eef gaaru yoo afur qulqulluudhaan guutame isa kana hundumaa reject godhee ofirraa dhorge eenyudha deebisa Yesuusiif deebisa ulfina hundumaa samaa kenna seexanni kan inni kufe ulfina waaqayyoo barbaadeeti tajaajiltoonni baay'een isaanii kan isaan kufan ulfina waaqayyoo fudhataniiti sa waaqayyoof mal ofirraa deebisuu didaniiti kanaaf furri qulqulluun Yesuusin ulfina kenna Yesuusin agarsiisa tajaajilli keenya Yesuusin ulfina kennu Yesuusin agarsiisu ta'uu qaba መንፈስ ቅዱስ ኢየሱስን ያሳያል ኢየሱስን ያከብራል ለኢየሱስ ክብርን ይሰጣል ኢየሱስን ያከብራል ደግሞ ኢየሱስን ገልጦ ለዓለም ሁሉ ለሰው ሁሉ ያሳያል አሜን ክብር ለኢየሱስ ይሁን የስንተኛ ነው ሰባተኛ ነው ስምንተኛና የመጨረሻ ኃይልን ይሰጣል መንፈስ ቅዱስ ለወንጌል ኃይልን ይሰጣል ለግለሰቦች አይደለም ለወንጌል ኃይልን የሚሰጥ መንፈስ ቅዱስ ነው የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኢስን አፍራ ቁልቁሉ yomu isin bu humna in godhattu Yerusaalemitti Yihudaatti Samaariyaatti hamma ndara lafaatti dhugaa baatu ko intaatu isaaniin jedhe ለወንጌል ኃይልን የሚሰጥ ነው መንፈስ ቅዱስ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኃይልን በተቀበላችሁ ጊዜ ይላል ማን ነው አዎ ኃይልን በተቀበላችሁ ጊዜ ይሁዳ ሰማሪያ ማን ነው ኢየሩሳሌም ሰማሪያ ይሁዳ እስከ ዓለም ዳርቻ ሁሉ ምስክረኞች ትሆናላችሁ ነይ ምስክሮች ትሆናላችሁ ስለኛ ትመሰክራላችሁ ስለ ኢየሱስ እንድንመሰክር ስለ ኢየሱስ ገልጠን እንድናሳየው ይራዳል መንፈስ ቅዱስ ኃይልን ይሰጣል ለማን ነው ኃይልን የሚሰጠው ለወንጌል ሰባኪዎች ወንጌልን ለሚሰብኩ ወንጌልን ለሚመሰክሩ ለዓለም ሁሉ የመዳንን መንገድ የሚናገሩ ለሚናገሩ ሁሉ ኃይልን ይሰጣል መንፈስ ቅዱስ እስከ ዓለም ዳርቻ ሄዶ ስለ ወንጌል የሚናገሩ ኃይልን ይሰጣል ኃይልን በተቀበላችሁ ጊዜ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እናንተ ኃይልን ትቀበላላችሁ ከዛስ በይሁዳ በሰማሪያ በኢየሩሳሌም እስከ ዓለም ዳርቻ ሁሉ ምን ትሆናላችሁ ምስክሮች ትሆናላችሁ ነው ያለው ኃይል ይሆናል መንፈስ ቅዱስ ኃይል ይሰጣል መንፈስ ቅዱስ ጉልበት ይሆናል መንፈስ ቅዱስ
ስለዚህ መንፈስ ቅዱስ አያስፈልግም ታዲያ? አያስፈልግም መንፈስ ቅዱስ መሞላት? መንፈስ ቅዱስ ስለኛ የሚናገር ከሆነ በእኛ ውስጥ የሚኖር ከኛ ጋር የሚኖር ከሆነ የሚያስተምረን ከሆነ የሚያስታውሰን ከሆነ ማስተዋልን የሚሰጥ ከሆነ ወደ እውነት ሁሉ የሚመራን ከሆነ ኢየሱስን ገልጾ የሚያሳይና ለኢየሱስ ክብርን የሚሰጥ ከሆነ ለወንጌል ጉልበትን የሚሰጥ ከሆነ አያስፈልግም ታዲያ? ሂንበርባቺ ሱሪ አፉሪ ቁልቁሉን ፉሪ ቁልቁሉን ጉታሙን ሂንበርባቺ ሰሞን በርባቺስ አማ ሙርቴሱ ደንዴስ ከኑፍ ዱበት ወርገተይ ከኑ ወጅን ጅራቱፍ ከኑ ከሰ ጅራቱ ወርገተይ ከኑ በርሲስ ወርገተይ ከኑ ያዳቺስ ወርገተይ ከኑ ሁባቺስ ወርገተይ ገረ ዱጋ ሁንዱማatti ከኑ ጌስ ወርገተይ ኢየሱስን ኡልፊና ከንከን ኢየሱስን ከሙልስ ወርገተይ ሆጂ ወንጌላ ፉምና ከነማፍ ከን ወርገተይ ኢምበርባቺ ሱሪ አፉሪ ቁልቁሎን ጉታሙ ኢምበርባቺስ ኢምበርባቺስ ስለዚህ መንፈስ ቅዱስ ማን እንደሆነ ስራው ምን እንደሆነ ካለማወቃችን የተነሳ መንፈስ ቅዱስን ሳንቀበል ቀራን። በመንፈስ ቅዱስ ሙላት በመንፈስ ቅዱስ ሙላት የሚያገለግሉ ሰዎች ሪቆ ይሄዳሉ። ክብር ለኢየሱስ ይሁን። ተጃጅልቶን ያፍርቁልቁሉ ደንጉተመኒ ተጃጅለን በረዴራ ዲም ሌላ በመንፈስ ቅዱስ ሳይሞላ አገልግሎትን የጀመረ መንገድ ላይ ነው የሚቀረው። ኢየሱስን ራሱ ይክዳል እንደ ጴጥሮስ። ጴጥሮስ እኮ ኢየሱስን የካደው መንፈስ ቅዱስን አልተቀበለም። በዛ ሰዓት መንፈስ ቅዱስ ገና ኢየሱስ ወደ ላይ ስላላረገ መንፈስ ቅዱስ አልመጣም። ጴጥሮስ እኮ ኢየሱስን እስከ መካድ ድረስ ደርሷል። እንዴት ኃይል አጣ? ለወንጌል ኃይል አጣ። ቆሞ ስለሱ ለመመስከር ኃይል አጣ። ስለሱ ለመናገር ኃይል አጣ። እሱ ጌታዬ ነው ለማለት ኃይል አጣ። እሱ አቅሜ ነው ለማለት ኃይል አጣ። ጉልበት ነው ያጣው። ከዛ ኢየሱስን ካደው። 3 ጊዜ ካደው ኢየሱስን በአንድ ሌሊት። ጌታ ስሙ ለዘላለም የተባረከ ይሁን። halkan tokko keessatti yeroo sadi Phexros Yesuusin kan inni kaadeefi humna dhabe Hafuura Qulqulluudhaan waan hin guutaminiif. Hafuura Qulqulluutti yoo hin guutamne humni hin jiru jechuudha. Kanaaf Hafuura Qulqulluudhaan akka guutamnuuf Waaqayyo nu haa gargaaru. Hafuura Qulqulluudhaan guutamuudhaan maaltu barbaachisa? በመንፈስ ቅዱስ መሞላት ምን ያስፈልጋል? መጠማት። አንደኛ መንፈስ ቅዱስ ይሄን ስራ እንዳለው ይሄን ማወቅ። ይሄን ካወቅ ነው በኋላ መጠማት ጌታ በመንፈስ ቅዱስ ሰዎችን መሙላት እንደሚችል ማመን፣ ይሞላኛል ብለን ማመን፣ መጠማት ማመን ካማኝ ያስፈልጋል። ደግሞ መንፈስ ቅዱስ እስከምንሞላ መጠበቅ ጠብቀን ጌታ እንዲሞላ። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ጥሩ ጊዜ እግዚአብሔር ዛሬ ሰጥቶናል። የሮጋሪ ዋቀኑ ከነራ ጎፍተስና ይብሹ ናፈ ቢፋማ አያነ ዋቀዮስን ይፋባያ። ስለዚህ 7 ነገር ነው ዛሬ ነገራው የተናገርኩት። አንደኛ ስለኛ የሚናገር አልኩት። ሁለተኛ በእኛ ውስጥ የሚኖር ከኛ ጋር የሚኖር አልኩት። ሶስተኛ የሚያስተምረን አልኩት። አራተኛ የሚያስታውሰን አልኩት። አምስተኛ የሚያስተውለን አልኩት። እንድናስተውል የሚያደርግ አስታዎች እንድንሆን። ስድስተኛ ወደ እውነት ሁሉ የሚመራን አልኩት። ሰባተኛ ኢየሱስን ገልጦ የሚያሳይና የኢየሱስ ክብር የሚሰጥ። ስምንተኛ ላይ ለወንጌል ኃይል የሚሰጥ።
ne yaallu. Kanaafi waan saddeeti kan nuti ilaallee kan nuuf kadhatu jennee kan nu wajjin jiraatu fi kan nu faana jiraatu jennee kan nu barsiisu jennee arfaffaa kan nu yaadachiisu jennee shanaffaa kan nu hubachiisu jennee ja'affaa gara dhugaa hundumaatti kan nu geessu jennee torbaffaa Yesuusin ulfina kan kennuu fi Yesuusin kan mul'isu jennee saddeetaffaaf inni dhumaa hojii wangeelaaf humna kan kennu jennee Hafuurri Qulqulluun jechuudha. Kana sirriitti beekuun baay'ee barbaachisaadha. Yeroo kana beeknee dheebuun Hafuura Qulqulluudhaan nu keessatti dabalaa deemaa jechuudha. Gooftaan baraaf jireenya keessa naa eebbisu eebbifamaa ayyaanni Waaqayyoo isiniif haa baay'atu. Gooftaan isin faana haa ta'u. Sagalee kanatti guddaa akka eebbifamtan akka jajjabaattan abdii amantiin qaba. Ayyaanni Waaqaa hunduma keessaniif haa baay'atu. Ani obboleessa keessan Gammachuu Urgeedha. Lakkoofsa bilbila kootii duwwaa 91299 yoo jettan na argachuu dandeessu. እኔ ወንድማችሁ Gammachuu Urgee ነኝ። እኔንም ማግኘት የምትፈልጉ ከሆነ ስልክ ቁጥር 0912991049 ብላችሁ እኔን ልታገኙ ትችላላችሁ። ጌታ ይባርካችሁ። ተባረኩልኝ። ጌታ ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ ምን እንደሆነ ከመጽሐፍ ቅዱስ ስራው ምን እንደሆነ አየን። ስራውን ካየነው በኋላ አስፈላጊነትና አላስፈላጊነቱን ራሳችን እንድንወስን ያደርጋል። በቃ እንድንናገር ያደርጋል። ምክንያቱም አስፈላጊ ነው። አስፈላጊ ያለ መንፈስ ቅዱስ ኢየሱስን ራሱ ማወቅ ይከብዳል። እንዴት ትችላለህ? እንዴት ኢየሱስን ታውቀዋለህ? እንዴት ወንጌልን መናገር ትችላለህ? እንዴት መስበክ ትችላለህ? እንዴት ማገልገል ትችላለህ? መንፈስ ቅዱስ ሁሉ ነገር ነው። መንፈስ ቅዱስ ኢየሱስን የሚያሳይ ኢየሱስን ገልጦ የሚናገር ነው። ክብር ለኢየሱስ ይሁን። ተባረኩልኝ። ወዳችኋለሁ። ሼር አድርጉ። ወሊብ ደደበርሳ ወለቀብሲሳ ጎፍተስና ይብሱ ይብፈማ